አንድም ቀን ይቺ ቤተክርስቲያን ድንግል ማርያምን አምልካ አታውቅም። ሁሌም የምታመልከው ኢየሱስ ክርስቶስን። ለድንግል ማርያም ያላት ፍቅር ግን ልዩ ነው። ክብሯ ልዩ ነው። ለዚህ አሉባልታ ጠላ። የሚገባውን ክብር እንድንሰጥ ያስፈልጋል። አንዳንድ ጊዜ እመቤታችን ሲባል የሚበሳጩ ሰዎች አሉ። ምንድነው የሚያበሳጨው? እስኪ ንገሩ። እውነት እናውራ ከተባለ ምንድነው የሚያበሳጨው? እመቤታችን ስላልናት እመቤታችን በመባሏ ምንድነው የሚያበሳጨው? ብዙ እመቤት የሚባሉ አሉ አይደል? ዓለማችን በራሷ መዝገብ ቦታ የሰጠቻቸው ታላላቅ ሴቶች ነበሩ። እነርሱን እንኳን እመቤት እያለች እስካሁን ድረስ እንደምትጠራቸው እናውቃለን። ለምሳሌ የእንግሊዟ ልዕልት ዲያና፣ የግብጿ ክሊዮፓትራ፣ እነ ማዘር ትሬዛ ደግሞም ሌላ ወዘተረፈ። እነዚህን ሁሉ እመቤት እያለች ቅጽል ስም እየሰጠች ትጠራቸዋለች። እንደው ጋርዶብን እንጂ ደግሞ እንደ ታላቅ ነውር ልባችን ስለሚፈራ ስለሚደነግጥ እንጂ። እኛም ሀገር አለ አይደል እንዴ? በቅርቡ ቀዳማዊት እመቤት የተባሉ አሉ አይደል እንዴ? እውነት እኮ ነው። እመቤት የሚባሉ ስንት እመቤት የሚል ስም የተሰጣቸው ሰዎች አሉ። ወደ ቤተ መንግሥትም ጠጋካል ቀዳማዊት እመቤት። እግዚአብሔር ልጆች ስም ነው ይሄ።